አስደሳች መረጃ ተወዳጁ አዶናይ በድጋሚ ታሪክን ሰርቷል። ሰሞኑ በማህበራዊ ሚዲያው እጅግ መነጋገሪያ ለነበረው ዳኒ ጢሞ ወይም ዳንኤል ለተባለው እጅግ አሳዛኙ አርቲስት ታላቅ ውለታ ውሎለታል። አዶናይ በመጨረሻም የአርቲስቱን ህይወት ማትረፍ ችሏል። የአርቲስቱን ህይወት ታድጎለታል። አርቲስቱ ያለፈው ሳምንት ሰይፉ ላይ ቀርቦ ራበኝ ከማለቱ በቀር ከባድ የጤና እክልም ገጥሞት ነበር። ረሃቤ የሚቀድመው የጤና እክሌ ነው ብሎ ነበር። የዲክስ መንሸራተት አጋጥሞት እጅግ በከፍተኛ ደረጃ እየተሰቃየ ነበር። ይህ የወገብ ህመም እጅግ አደገኛና ፋታ የማይሰጥ ህይወቱን ሊያሳጣው የሚችል ህክምና ካላደረገ ሐኪሞች በመድኃኒት ብቻ እንደማይኖር አሳውቀውት ነበር። ታዲያ ለሆዱ እንኳን ምግብ መግዣ ያላገኘው አርቲስት እንዴት ለህክምና በሚሊዮኖች የሚቆጠሩ ገንዘብን ሊያገኝ ይችላል? የኢትዮጵያ ህዝብ በማህበራዊ ትስስር ቫይራል ሆኖ የተመለከተው አንድ ቪዲዮ አለ። እሱም እጅግ ዘግናኝ የሆነ ራበኝ የሚልበት ነው። ቃሉ እጅግ ሰቅጣጭ ነው። ነገር ግን ከረሃቡ በላይ የሚቀድመው የጤና እክሉ ነው ተብሏል። ብዙዎች መኪና፣ ቤት ይገዛለት ሲሉ ነበር። ነገር ግን ቀድሞ ህክምናው መደረግ ያለበት ያሉ ሲሆን አርቲስቶች ማድረግ የቻሉት ነገር ቢኖር ቲያትር አዘጋጅተው በዛ ቲያትር የሚገኘው ሙሉ ለሙሉ ገቢ ለዳኒ ጢሞ ለመስጠት ነበር የወሰኑ። አርቲስቶች ከዛ በላይ ማድረግና መረዳዳት አልቻሉም። ነገር ግን የልጅ አዋቂው ትንሹ አዶናይ የዳኒን ህይወት ቀይሮለታል። ፈጣሪ አይደግስ አይጣላምና ዳኒ ጢሞ በሚታመምበት ጊዜ አዶናይ ዘመን ነውና የአዶናይ የንክስና ጊዜ ነውና አዶናይን ጥሎለታል። አዶናይ በትናንትናው ዕለት በቤቱ ጠርቶ ጋብዞ ምግብ አብልቶ ለህዝብ ያሳየው ሲሆን ታዲያ በቪዲዮ ላይም ጥያቄ ያቀረበው ባለሀብቶች እንዲረዱትና እንዲያግዙትና ለዳኒ ቤትም መኪናም ህክምናውንም ሁሉን ነገር ማድረግ እንደሚፈልግ ተናግሯል። ይህን ተከትሎ ታዲያ ሀብታሞች ቪዲዮ ስሩ ብሎ አዶናይ በሰጠው ትዕዛዝ መሰረት ሀብታሞች ይህን ገንዘብ እንሰጣለን እያላችሁ አሳውቁ ባለው መሰረት ታዲያ የዳኒ ወዳጆች እንዲሁም የአዶናይን ቃል የሰሙት ሚሊዮነሮች ከመኪና እስከ ቤት እንዲሁም እስከ ዘመናዊ ህክምና ለማድረግ ቃል መግባታቸውን የተሰማው አዶናይ ታሪክን እየጻፈ ይገኛል። አርቲስቶች የሚችሉት ቲያትር አዘጋጅተን ለህዝብ ፕሮሞት አድርገን አስተዋውቀን ህዝብ መጥቶ ትኬቱን ቆርጦ በሚገኘው ገቢ እናሳክምህ እንችላለን ነበር ያሉት። የአርቲስቶች አቅም እዚህ ድረስ ነው፣ ከዚህ አልፍም። የአዶናይ አቅም ግን ኢትዮጵያ ሚሊዮነሮችን በር ማንኳኳት የሚችል ትልቅ ፓወርና አቅም አለው። በዚህ ሰዓት በሚዲያው ላይ ተሰሚነትና ለእርዳታ በሩ እየተንኳኳ የሚኬድበት ብቸኛው ሰው አዶናይ ነው። ብዙዎችን እያስገረመ ይገኘው የዛሬው ዕለት አርቲስቶች ቲያትር አዘጋጅተው ብር ከማሰባሰብ በዘለለ ሌላ ምንም ማድረግ አልቻሉም። አዶናይ ግን የሰውየውን ህይወት እስከ መቀየር ይህ ሰው ለዘመናት ህይወቱን ጥሮ ግሮ ያላገኘውን ንብረት እስከ መስጠት ህይወቱ ብዙ ቢለፋም እስከዛሬ ያላየውን ሀብት እስከ መስጠት ደርሷል። አርቲስቶች ማድረግ ያልቻሉትን አዶናይ ብቻውን እያደረገ ይገኛል። አሁን ላይ የሚዲያ ሚዛኑ፣ የሀያልነት ሚዛኑ፣ የእውቅና ሚዛኑ ማን ላይ እንዳለ በግልጽ መታየት ችሏል። የሚዲያ ሚዛኑ፣ የሀያልነት ሚዛኑ በአዶናይ እጅ ይገኛል። አርቲስቶች ማድረግ ያልቻሉትን አዶናይ አድርጎታል። አሁን ዳኒ ጢሞ እጅግ እየተሰቃየበት የሚገኘው ለህይወቱ እየታገለበት የሚገኘውን የወገብ በሽታ የዲክስ መንሸራተት በሽታ ሊታከም ነው። ከውጭ የመጡ በዚህ ስፔሻላይዝድ ያደረጉ ከፍተኛ ብርን የሚጠይቁ የህንድ ሐኪሞች እንዳሉ ተነግሮኛል ብሏል። ከነሱ ጋርም ተደራድሯል። ከህንድ ሐኪሞች ጋር ገንዘቡ ተከፍሎ ቀጥታ የቀዶ ጥገናዎችን እንደሚያደርግ ይጠበቃል። ሰይፉ ላይ እንኳን ቀርቦ ሰይፉ የዳኒን ጉዳይ ለህዝብ ከማቅረብ ወደ ሚዲያ ከማቅረብ ውጪ የዘለለ ምንም አይነት ነገር አላደረገለትም። እንዲሁም የቲያትሩን ቀን ቲያትር እንደሚደረግና ገቢው እንደሚሰባሰብለት ከማስተዋወቅ ውጪ ምንም ማድረግ የቻለው አቅም አልነበረውም። ነገር ግን አዶናይ አርቲስቱን በአንድ ጀንበር ታላቅ ከፍታ ላይ እስከ ማስቀመጥ አቅም አለው። እዚህም በቅርብ ቀናት አርቲስቱ ህክምናውን ጨርሶ እጅግ እየተሰቃየበት ከሚገኘው ህመም ነፃ እንደሚሆን ይጠበቃል። እንዲሁም ራበኝ የሚለው ቃሉ እጅግ ሰቅጣጭ ነው። ከዚህ በኋላ የሚጦርበትን ገንዘብ አግኝቷል። እድሜ ለአዶናይ። ስለ ዳኒ ጢሞቴዎስ ወይም ደግሞ ዳኒ ጢሞ ችግር ስናነሳ ጉዳይ ስናነሳ ግን አንድ ብዙዎቻችን የምናነሳው ነገር አለ። ምናልባትም ዳኒ ሴት አክትረስ ሴት ተዋናይ ቢሆን ኖሮ እንዲህ ይሆን ነበር የሚሉ ጥያቄዎች በህዝብ ዘንድ ይፈጠራል። የሀገራችን ሴት አክትረሶች አንዴ ሲሸልስ፣ አንዴ ዱባይ፣ አንዴ ታይላንድ እያሉ ዓለምን እየዞሩ ብሩን የሚያደርጉበት ሲያጡ 100,000 ብር ሽቶ ከዛም በላይ የሆነ እንዲሁም 10,000 የ20,000 ብር ጫማዎችን 100,000 ብር አበሻ ቀሚሶችን እየለበሱ
አንዳንድ አርቲስቶችማ አንድ ወር የሜካፕ የልብስ ግዢ ከ1 ሚሊዮን ብር በላይ አጠፋለሁ ያሉም እንዳሉ የሚታወስ ነው። ታዲያ ለአንድ ወር ለልብሳቸው ብቻ ከሚሊዮን በላይ የሚያጠፉት አርቲስቶቻችን ዓለምን ለመዞር ብቻ በወር ውስጥ በሚሊዮን በቲኬት በፕሌን ቲኬት በተለያዩ ነገሮች የሚያጠፉት ሴት አርቲስቶቻችን እንዴት ነው ከወንዶቹ አርቲስቶች ጋር በዚህ ልክ ልዩነት እየተፈጠረ የሚገኘው? ስራው እኩል ከሆነ የሚከፈላቸው ገንዘብ፣ በፊልሙ ከሆነ ይሄ ንብረት የመጣው የሚከፈላቸው ነገር እኩል ከሆነ ታዲያ እንዴት ነው በዚህ ልክ ልዩነት የተፈጠረው ብሎ ብዙዎች ጥያቄ ያነሳሉ። ለዚህም ማሳያ ዳኒ ጢሞ ብቻ ሳይሆን ሌሎች አርቲስቶች ይጠቀሳሉ። ያለፈው አመት የሚያሳዝን ሁኔታ የሞተው ባቡጂም ተጠቃሽ ነው። ባቡጂ የተባለው ወጣት አርቲስት ተመሳሳይ ብቸኝነት፣ ረሃብ፣ ችግር አቆራፍዶ እንደገደለው ብዙዎች ይናገራሉ። ሌሎችም አርቲስቶቻችን በሚያሳዝን ሁኔታ የሞቱ ወንድ አርቲስቶቻችን እንዲሁም አሁንም በችግር ላይ የሚኖሩ ህይወት እጅግ እየፈተነቻቸው ያሉ ወንድ አርቲስቶች እንዳሉ ይታወቃል። የዘመኑ ወጣት አርቲስቶችን ቢሆኑ በተመሳሳይ ችግሮችን እየተጋፈጡ ይገኛሉ። በታክሲ ሄዱ ላለመባል እየቆጠቡ እየለመኑ ቪትስ ገዝተው እንደምንም እንደሚኖሩ ይታወቃል። በኮንዶሚኒየም ላይ ኪራይ መክፈል እስኪከብዳቸው ድረስ እንደሚኖሩ ይታወቃል። የዕለት ተዕለት ጉርስ ይዘው ልጆቻቸውን ቤተሰቦቻቸውን ለማሳደግ እጅግ እንደሚቸገሩ ብዙ ወንድ አርቲስቶች ይታወቃል። በተቃራኒው በብዛት ከፍተኛ ቁጥር ያላቸው ሴት አርቲስቶቻችን ግን የኢትዮጵያ የቅንጦት ህይወት መገለጫ፣ የቅንጦት ህይወት ማሳያ ሆነዋል። በተቃራኒው ዓለምን ይዞራሉ፣ ውድ ልብሶችን ይለብሳሉ፣ ውድ ቦርሳዎችን ይይዛሉ፣ ቅንጡ መኪናዎችን ይነዳሉ፣ ለሌሎች ሳይቀሩ በሚሊዮን የሚቆጠሩ ገንዘቦችን ይረዳሉ። ታዲያ የነዚህ አርቲስቶች ሀብት ለምን የተለያየ ሆነ? ወንዶች አርቲስቶቻችን በዚህ ሰዓት ያሉ ወጣቶች ሳይቀሩ እየተፈተኑ የነሱ ትውልድ በራሳቸው ጊዜ እኩል የሰሩት ሳይቀሩ በህይወት እየተፈተኑ ያለው፣ ሌሎች ሴት አርቲስቶቻችን ግን በቅንጦት ህይወት እጅግ መነጋገሪያ ይሆናሉ። ከቅንጦትም አልፎ ሚሊዮን ብሮችን አውጥተው ሰርጀሪ እስከ መሰራት ይደርሳሉ። ጉዳዩ ምንድን ነው የሚለው የኢትዮጵያ የፊልም ኢንዱስትሪ ላይ በከፍተኛ ደረጃ የኢትዮጵያ ህዝብ ማጥናትና መወያየት እንዳለበት በግልጽ የሚያሳይ ነው። በመድረክ ላይ ተጨብጭቦላቸው በፊልም ላይ ተሞግሰው የሚኖሩ አርቲስቶች ጀርባ ግን ህይወታቸው ወንዶቹ በተለይ እጅግ አሳዛኝ ነው። ጭብጨባው መድረክ ላይ ብቻ ያለ ነው። እውነተኛው ህይወታቸው ከካሜራ ጀርባ ያለው ህይወታቸው እጅግ አሳዛኝ ነው። ዳኒ ወጥቶ ደፍሮ ራበኛል እንጂ ብዙ መናገር ያልቻሉ በህይወት እየተፈተኑ ልጆቻቸውን ቤተሰባቸውን ለማቆየት እጅግ እየተጣጣሩ ያሉ ሌሎች ብዙ እጅግ አሳዛኝ ወንድ አርቲስቶቻችን አሉ። አሁን ላይ ዳኒ ከትወና ጀርባ ያለውን ሌላ የትወና ዓለም ያሳያ ይመስላል። ከድራማው ጀርባ ሌላ የድራማ ህይወት እንዳለን በግልጽ አሳይቷል። የኢትዮጵያ የፊልም ኢንዱስትሪ እጅግ አሳዛኝ ነው። ለማንኛውም ዳኒ ጢሞ ሰይፉን ምክንያት አድርጎለት ወደ ሚዲያ አቅርቦት አዶናይን ደግሞ ፈጣሪ ልኮለት አዶናይን ሰጥቶት ፈጣሪ በመጨረሻም ህይወቱ ተስተካክሎለታል። አዶናይ እጅግ መመስገን ያለበት የልጅ አዋቂ ጀግና ነው። ትናንት እነሱ ትላልቅ አርቲስቶች በዝና ማማ ላይ በነበሩበት ወቅት አንድም ሰው የማያውቀው አዶናይ አሁን ግን መጥቶ ትናንት በዝና ማማ ላይ ለነበሩ አርቲስቶች ውለታ እየዋለ ህይወታቸውን እየቀየረ ከሞት እያተረፋቸው ይገኛል። ዛሬ በዚህ አበቃን። ውድ አድማጮቻችን በቀጣይ ፕሮግራም ክፍላችን እስከምንገናኝ ቸር ቆዩልን።